ሁሌ እንደ ስትጀምር እንዴት ትላለህ መሰለህ? ዛሬም እንግዲህ በሌላ ፕሮግራም ተመልሰን መተናል። እንግዲህ አሪፍ ሀሳቦች እየተነሱ ነበሩ። ባለፈው ቪዲዮ ላይ ስድቦችም አይተናል። ለልተን ነው ኮሜንቶቹ ትንሽ ሆስታይል እየሆኑ ምንድን ነው የምታወሩት ምናምን ምንድን ነው የምትቀባጥሩት ምናምን አይነት ኢንከሬጅ የላችሁ ማለት አንዱ ምኑ ነው እና ያምሬን እኮ 10 ነገር ነው ዘባርቁት። ልክ ነው ያልታተምኩት አይደለ ያለ እኮ የፖድካስት ባህሪ ነው። ጀስት ኖርማል ወሬ ነው። ከጓደኛ ጋር ቁጭ ብለህ የሆነ ነገር ላይ አንድ ነገር ላይ ብቻ አውርተህ አትሄድም። የቲቪ ውይይት አይደለም ይሄና አሁን ላይ ያው ሰው በአብዛኛው ፖድካስት ላይ እንትን የሚለው ስለ ቢዝነስ ስለሆነ ቢዝነስ ምናምን ስለሆነ እንዴ ጭብጥ የሌለው ነገር ዝም ብለህ ትቀባጥራለህ ስታወራ። ግን ምንድን ነው መሰለህ አሁን እኛ የምንፈልገው ካለንበት ይሄ የሀስል ላይፍ አለ ትጨነቃለህ ስለ ቢዝነስ 24 ሰዓት እያሰብክ 7 ቀን ሙሉ እያሰብክ እንትን ነው ሴፍ ስፔስ ፈታ የምትልበት ያለምንም ሀሳብ የምትቀመጥበት ስፍራ እንዲሆን ነው የምንፈልገው እኛ። ጀስት ይሄ የፖድካስቱ ዓላማ ጀስት ፈታ የምትልበት ነገር። አይ ግን ምንድነው መሰለህ ቢዝነስ ምናምን ስትል ብዙ ወጣት አሁን በኛ ጀነሬሽን ያለ ጄንዚ ነው ያልከኛ በዛኛው ፖድካስት ላይ ያሳለፍነው ላይ እና በጣም ሚሊዮነር የሆነ ወጣት አለ፣ በጣም ደግሞ የሚያማርር ወጣት አለ። እሱ እንዴት ነው የምታየው? ምን መሰለህ ክትባት የዘለለውና ያዘለለው በሚል ሁለት ቁልፍ ፓርቶች ይከፈላል። እኛ የዘለለውን አይደል መሰለኝ የፖሊዮ ምናምን ተከተብልና የቢዝነሱን ትንሽ ለፋዘርና ለማዘር ጥያቄ አለኝ። የት ነበራችሁ? ይህ ክትባት እየዞሩ ነበር የሰጡት። ይህን ክትባት ሲሰጥ የት ነበራችሁ? በመጀመሪያ አንዳንድ ጊዜ ባይዘ እንትን ነው እድል ነው፣ አንዳንድ ጊዜ ደግሞ ኤክስፖዠር ነው። እና ላይክ እንዴት ነው እንዳየሁት ከሆነ ይሄ የሀብታም ልጅ መሆን ሀብታም ለመሆን ግዴታ ያስፈልጋል አልልም፣ ግን ይረዳል። ብዙ መንደርደሪያ የሚሆን ካፒታልና የሚሉ ነገሮች እንትን አይሉና በጣም ብዙ ቢዝነሶች ደግሞ ፌል የሚያደርጉት የካፒታልና የካሽ ፍሎ ችግር ነው። ይሄ ደግሞ ማለት ምንድነው ስትጀምር በቂ ገንዘብ አይኖርም። ስለዚህ የምታገኘው ኢንካም መልሶ ወደ ስራው ይገባል፣ አንተ የምትኖርበት ታጣለህ። ስለዚህ ለኑሮና ለእንትን ምናምን እያልክ ስታብቃቃ መሄድ የምትችለውን እንትን አትሄድም፣ ፌል ያደርጋል። ሁለተኛው ደግሞ ካሽ ፍሎ ነው። ገንዘብ ይመጣል፣ ግን እንዴት ማስተዳደር እንዳለብህ አታውቅም። የትኛው ለግብር እንደሚከፈል፣ የትኛው ለስራው እንደምትውሉ፣ የትኛው ለአድቨርታይዚንግ አታውቅም። ፍሎውን ስለማታውቀው አገኘው ብለህ አንስተህ የሆነ ነገር ስትገዛበት አንገትህን ይላል ታክስ። ከዛ በኋላ ግን እንትኑ አሁን ላይ ያለው ቴክኖሎጂ እንደገና ኢትዮጵያ ቁጭ ብለህ ሪሌሽን ከወርልድ ጋር ነው ማለት ወርልድ ላይ ያለን ስራ ማግኘት ትችላለህ። እንደውም ይሄ አለ አይደለ አሁን ወጣቱና ሚሊዮነር የሆነው ቴክ ላይ የሚሰራ ነው። ብዙዎቹ በእኛ እድሜ ሚሊዮነር ታያለህ ሶሻል ሚዲያ ላይ ምናምንና እሱ እንደ አድቫንቴጅ መታየት የለበትም። በጣም ኮኔክትድ መሆናችን አንድ አድቫንቴጅ፣ ሁለተኛው እንደ ዲስአድቫንቴጅም ደግሞ የማየው በጣም ኮኔክትድ መሆናችን። እሱም ልክ ነገር ሰልፍ ወርዝ የሚባለው ነገር ወይ ትልቅ ኢሹ ነው። አሁን አንተ ከግቢ ተምረህ ምናምን በቃ ብዙ እውቀት ኖሮ ምናምን ከውጭ ሀገር ካሉ እንትኖች ጋር ምናምን ብዙ አይዲያዎች ሼር አድርገህ ምናምን እንትን እያልክ ነው። ከዛ ከአንተ ታናሽ 17-18 ዓመቱ ድንገት በቃ ይሄ ትሬዲንግ ምናምን ብሎ ተሳክቶለት ምናምን ነገር ዱባይ ሄዶ በሳምንት $20,000 እየሰራ ምናምን ቪዲዮ ታያለህ። ከዛ ህይወት ይሄ ምንድን ነው ትላለህ። ይሄ እንዴት ነው አንዳንድ ነገሮች በርቀት ቢሆኑ የተመረጠ ነው። የሆነ የራስህን ፕሮግሬስ እንዳታጣ የሚያደርግ እንትን አለ። አሁን ለምሳሌ ከራሴ ኤክስፔሪንስ እንትን ስለ እኔ እስካሁን ባለሁበት ወደ 5 ምናምን ቢዝነሶች ፌል አድርገውብኛል አልልም፣ ተምሬባቸዋለሁ፣ ግን ያሰብኩበት ደረጃ አልደረሱም። እና እንዴት ነው አብዛኛው ፌል ያደረገበት ምክንያት ወይ የሆነ ሰዓት ላይ ውፌ ነገር እንትን የለውም ተስፋ የለውም ብዬ አቁሜ ነው፣ ወይ ደግሞ የካሽ ችግር ነው።
አልፏል። ሀሳብ እየሰጡ ነው ኤርፕሌን ያልፋል ነው ይህም ያልፋል። እንደዚህ አይነት ሲቹዌሽኖች ስላሉ የኛ ጀኔሬሽን በጣም ኢዚ ነው እውነት ለመናገር። አሁን ከእናትና ከአባቶቻችን ከነበረው ገንዘብ ከሚያገኙበት ኦፕሽን እኛ ጋር በጣም ብዙ አለ። ማይንድሴትን ካስተካከልክና አለ ማግኘት ነው የሚለውን ነገር እንትን ካልክ አባንደንስ አለ፣ የስራ አባንደንስ አለ። እንደውም ምናምን ተቸግሬ የነበረው አንተ ታውቃለህ በደንብ የምርጫ ችግር ነው። ብዙ አሪፍ የሆኑ ምርጫዎች አሉ እና የትኛውን ልምረጥ የሚለው ብዙ ቸገርበት የነበረ ነገር ነው። ፐርሰናሊ ከኔ ላይፍ ላይ ያለ እንትን ነው። ብዙ ነገር ላይ አክቲቭ ስትሆን የሆነ ፎከስን ስለምታጣ ጥሩ አይደለም። አሁን እኔ የምለው እንዴት ነው አንተ 20 ሺህ ብር ለመስራት የሚፈጅበት ታይም እና አባትህ 20 ሺህ ብር ለማግኘት ይፈጅበት የነበረው ታይም በጣም እንትን ነው ከባድ። አዲስ አበባ ያለና ከዛ የሆነ ገጠር የሚባሉ ቦታዎች ምናምን ያሉ የሚኖሩ ሰዎች ገንዘብ የሚያገኙበት እንትን በጣም ስፒዱ ይለያያል። ለምሳሌ አሁን አርባ ምንጭ ነው የተማርኩትና የቀን ሰራተኛ እዛ የሚከፈለው 100 ብር ነው በቀን። አንድ ቀን ሰራተኛ አርባ ምንጭ ሲሰራ 100 ብር ነው። ወንድ ሲሆን ሴት ስትሆን 200 ብር ነው የሚከፈላቸው። ስለዚህ እዚህ ስትመጣስ ሚኒመም 700 ብር ነው በቀን። ግን እዚህ አወጣጥህም እንደዛው ነው ጀስት የምታስገባው ነው አይደል እኮ። አይ እንትኑ ነው የምልህ ስለ እዛም ገንዘብ ነው እዚህም ገንዘብ ነው። ልክ ነው። ላይክ ፕራይሱ የእቃዎች ፕራይስ እዛ ምናልባት ፍራፍሬ ነው ሊረክስልህ የሚችለው እንጂ ሌላው አንድ አይነት ነገር ነው። ግን ለምሳሌ ክፍለ ሀገር ስትሆን ታክሲ ልትጠቀም ትችላለህ። ትንሽ መንገድ ነው ክፍለ ሀገር ሲሆን፣ ከተማውም ጠባብ ነው የሚሆነው። ባጃጅ ነው የምትጠቀመው እዛ። ባጃጅ ደግሞ ከታክሲ እንትን ይላል ይወደዳል። የምሬን ነው። የ10 ብር መንገድ በታክሲ በባጃጅ 30 ብር። ግን ያን ያህል ሩቅ መንገድ አትሄድም። ለምሳሌ እኔ አዲስ አበባ መንገዱን አትሄድ መንገዱ ላይ ቤት ቁጭ ብለህ እኔ በቀኑ 200 ብር ልስጥ ትኖራለህ እዚህ ቤት ቁጭ ብለህ ቤት ኪራይ ከሌለብህ ምንም እሱ ነው እኮ የምልህ ቤት ኪራይ የሚባል ነገር እዛ አሁን በቃ ቤት ኪራይ ርካሽ ነው ምናምን ይባል 1500 እስከ 3000 ብር ምናምን ታገኛለህ። ቤት ኪራይ አሪፍ ቤት ምናምን ለዛ ነው ታገኛለህ። እንደውም በለው እኮ 2200 ብር በቀን ብሰጥህ 30 ቀን አድርገው 6000 ብር ነው። በ6000 ብር ትኖራለህ ወይ? እዚህ አልችልም። እዚህ አይደለም እዛ ነው። እኔ እዛ ነው ያልኩህ። 200 ብር እየሰጠው እዛማ ቱ ቢ ሆነስት 4500 ብር ምናምን እየተከፈላቸው የሚኖሩ ሰዎች አውቃለሁ። 4500 ለምን መሰለህ? ይኸውልህ ገቢ እየወረደ በመጣ ቁጥር የምትኖረውን ኑሮ በጣም ሚኒማይዝ እያደረከው ትሄዳለህ። ነገሮችን አጣበተ መኖር ነው የምትሞክረው አይደለም። እዛ እዚህ ላይፍ ስታይሉን ማየት አለብህ። አሁን ያቺን 4500 ለማግኘት ያ ሰው ላይክ እዚህ አዲስ አበባ ከሚሰራው 2 እጥፍ ስራ ነው የሚሰራው። ተረዳኝ። አሁን እዚህ የቀን ሰራተኛ 700 እስከ 1000 ብር የሚከፈለው 12 ሰዓት ሰርቶ ነው። ግፋ ቢል ጠዋት 12 ሰዓት ገብቶ ማታ 12 ሰዓት ሰርቶ። እዛ ግን ጠዋት 12 ሰዓት ገብታ ማታ 12 ሰዓት ወጥታ 200 ብር። ስለዚህ አሁን 1000 እዚህ የሚከፈለው እዛ 4 እጥፍ ነው የሚያገኘው። ዘሴም ስራ ነው የሚሰሩት። ይሄ ኤክስፐርት ምናምን ኖሮ አይደለም፣ የጂፕሰም ሰራተኛ ምናምን አይደለም። በቃ ጀስት የቀን ሰራተኛ ብሎኬት እንትን የሚወስድ የሚያመላልስ የሸክም ስራ ማለት ነው። ስለዚህ ይሄኛው በአንድ ቀን የሚያገኘውን እዛ 4 ቀን ይፈጅባታል። ተረዳኛ። እሱ ላይክ እንትኑ ነው ይሄ እዛ የሚገኝበት ሬት እና እዚህ የሚገኝበት ይለያያል። ወደ ሀሳቡ ደግሞ ስመለስ ወላጆቻችን ገንዘብ ያገኙበት የነበረው ሬት እና እኛ አሁን ገንዘብ የምናገኝበት እንትን ይለያያል። ቴክኖሎጂ ያመጣ አንተ የሆነ አንድ ዕቃ እንዲህ አንስተህ አሁን ለምሳሌ በጣም ሪል ስቴት እና እንትን የሚሰሩ ልጆች አሉ። ካር ዲለር ነው ይሄዳሉ፣ ይነጋገራሉ ከዲለርሺፖቹ ጋር ማስታወቂያ ነው የሚሰሩት፣ ማርኬቲንግ ነው የሚሰሩት። ከዛ ኮሚሽን ነው የሚወስዱት። እሱም ልክ ነህ። ጀስት ከተማው በተፋ ቁጥር ያንተም ኦፖርቹኒቲ እየሰፋ ነው ኤክስፖዠር እየሰፋ ይሄዳል። ማይንድ ሰፊ በሆነ ቁጥር ኦፖርቹኒቲ የማየት ቻንስ ከፍ እያለ ይመጣል። ግን ደግሞ የሆነ ሰው ያለ ቲክቶክ ላይ ተስፋ ስላልቆረጥክ ይሳካልሃል ማለት በጣም ወጥረህ ሰራ ማለት ጠንካራ ልትሆን ትችላለህ፣ ላይሳካልህም ይችላል። ልደነደም ትችላለህ፣ ግን ላይሳካልህም ይችላል። ግን ምንድነው መሰለህ ሆነስት ማየት ያለብን የሚመስለኝ ኤክስፒሪየንሱን ነው። ጀስት የሆነ ነገር ኤክስፒሪየንስ ለማድረግ ብለህ ከገባህ ኪሳራ የሚባል አይዲያ አይመጣም። ጀስት ብትከስርም
የሆነ ነገር ጌን አድርገሃል ኤክስፒሪየንስ ይሆናልና እሱ ልክ ነህ ግን ጀስት ኤክስፒሪየንስ የሆንክ በመጣህ ቁጥር ደግሞ ኤክስፒሪየንስ ስትሆን ቫልዩ እያደገ ነው የሚመጣው የትኛውም ሰው ብዙ ነገር አይቷል ማለት ቫልዩ እያደገ ነው የሚመጣው እና ቢሆንስ ከሰዎች ጋር የሆነ ነገር ስታደርግ ምናምን ኦፖርቹኒቲውን አንተ ነው የምትወስደው ቶሎ ማለት የአንተ አቅም ነው እየታየ የሚመጣውና አንተ ራስህን ባሳደግኩ ቁጥር ሰዎችም አንተን የመፈለግ እድላቸው ከፍተኛ ነው የሚሆነው በእንደሱም ብናየው ያስኬዳል ነው ያው እንዴት ነው መሰለህ እኔ በጣም የማምነው ነገር ወደ ቢዝነስ ዓለም ስትመጣ ገንዘብ ወደ መስራት ዓለም ስትመጣ ይሄ መጀመሪያ ስትጀምረው አንኢንፎርምድ ኦፕቲሚዝም ይባላል ስለ ስራውን የማታውቅም የሚታይ ተስፋ ብቻ ነው ገንዘብ በቃ ስትተኛበት ስትዋኝበት ነው የሚታየው ገንዘቡ ምናምን በጣም በቃ እንትን ምንም ችግር የሚያጋጥም አይመስልም ኢቭን በቃ ሪስኮቹን ካልኩሌት አድርገህ ገብተህ እንኳን ቢሆን ማለት ነው የተወሰነ እየሰራ ሲመጣ ኢንፎርምድ ፔሲሚዝም የሚባል ቦታ ትደርሳለህ የስራውን ሁኔታ ታየዋለህ ይሄ ነገር የሚያዋጣ አይመስለኝም አይነት ነገር ውስጥ ገባለህ ካሽ ፍሎውን ታያለህ ገንዘብ ሲገባ ሲወጣ ከስተመር ማግኘት ኢቭን በቃ እኔ አሁን ከዚህ በፊት የሰራሁት የሆነ ስራ ላይ በጣም በቃ አስጠልቶ የሚወጣው ከከስተመር ጋር ያለው ነገር እንዴት ነው ከስተመር ስትፈልገው ስትሄድና ፈልጎ ሲመጣ ያለው በጣም ቢሆንስ በቃ በጣም ከባድ ነው ሄደ ቢዝነስ ካርድ ሰተህ ምናምን ነገር እንደዚህ እንሰራለን ምናምን አንተ ሄደ የ50 ሺህ ብር ስራ 2 ሺህ ብር ያዋጣል ይላል አንተ እዛ ጋር እናትክም ያለ ማለት ያለህ እንትን ይሄ በቃ እኔ ደግሞ እንዴት ነው ምን አይነት ፊት ነው ያለኝ ፊቴ ላይ ያስታውቃል ትናደዳለህ ነው ንዴቴ በቃ ብስጭቴ ድንጋጤ እና ፊቴ ላይ ምንም ብሎ የሚያስታውቀው እና የ10 ሺህ ብር ስራ ቀንሳ ያዋጣኝ ምናምን ስለሆነ ይሄ በጣም ቤስት ፕራይስ ነው ሌላ ቦታ ሄደ ቼክ ማድረግ ትችላለህ ቤስት ፕራይስ ነው እንደውም ምናምን ስትለው እኔ አቅሜ 2500 ብር ይላል በቃ ሻስብበትና ደውልልኝ ምናምን ነው የምለው እኮ እኔ ፊቴ ላይ ግን የሚታየው እናትክም ግን ደግሞ ማለት ነው እንደዚህ በሶሻል ሚዲያ በምናምን ደግሞ ማርኬቲንግ ሰርተናል የሚመጣው ደግሞ ኢቨን ላይክ አንተ ይሄን ያህል እንትን አትለውም የሆነ ከፕራይስ ጋር ምናምን አይከራከርም ምክንያቱም አንድ ቼክ አድርጎ ነው የሚመጣው ሬዲ የሆነ ሰው የሚመጣው የሚጠይቅ ምናምን ነገር ኦልሞስት ሁሉም ማለት አይቻልም ግን አብዛኛው ሰው በሶሻል ሚዲያ ከምናምን ማርኬት አድርጎ ምናምን ሲደውል ኮንታክት ሲያደርግ ከሬዲዮ ነው ሰው ስለዚህ ከበጀቱ ውጭ አትሆንበት እንጂ በበጀቱ ውስጥ ከሆንክ በቃ ኦኬ ለምን መሰለህ ጀስት ተፈልገህ ስትጠራና ፈልገህ ስትሄድ አንድ አይደለም በራስህም ብታየው ጀስት እንደ ማርኬቲንግ የሚያስቸግረው ለዛ ይመስለኛል ብዙ አሁን እኔም እንትን ያልኳቸው እንትኖች አሉና ፈልገህ ስትሄድ የሆነ ቸግሮ ምናምን ነው ሰው የሚመስለው ቸግሮ ነው እኮ ግን ስራን የቸገረህ ነገር ግን ያንተ የመስራት አቅምህን ምናምን አያይም እና ነገርየውን ፈልጎትም ቢሆን የሆነ ለማጣጣል ምናምን ነው የሚሞክረው ጀስት እሱ የገበያውም እንትን እንደዛው ነው የሚመስለኝ ነጋዴ ስትሆን እኮ እንደዛ ነው አይደለ የሆነ ነገር የሆነ በጣም ከፈለገው በፊት ከምትሸጥበት ፕራይስ ከፍ አድርገህ ትጠራለህ ነገር እሱም የሆነ ሳይኮሎጂካል ነገር ይወስነዋል ለዛ ነው ካፒታሊስቲክ አይደለ እንትናችን ያው ሴት የምታደርገው ፕራይስ የራስህ አለ ግን ወደ ሀሳቤ ስመለስ ሁለተኛው ስቴጅ እንደዛ ነው በቃ ኢንፎርምድ ፔሲሚዝም ይባላል ከዛ ሶስተኛው ስቴጅ ላይ ስትደርስ ከቆየህበት እዛ ቢዝነስ ላይ እዛ እንትን ላይ ደግሞ በቃ ዝም ብለህ አንገትህን ደፍተህ ከቆየህበት ምን አይነት ደረጃ ትደርሳለህ ኢንፎርምድ ኦፕቲሚዝም የሚባል ቦታ ላይ ትደርሳለህ ኦኬ ይሄን እንዲህ ባደርግ እንደዚህ አይነት ፕሮፊት አመጣለሁ ከታክስ ጋር ያለው እንደዚህ ነው እንደዚህ አይነት ክላይንቶችን እንደዚህ አድርጌ ማምጣት እችላለሁ እንደዚህ አድቨርታይዝ ባደርግ ይሄን ያህል ይመጣል እና ኖሌጁ ከፍ እያለ ይመጣል ሞር ደግሞ ቢዝነስ ሶሊዲፋይ የማድረግ ቻንስ ይኖረዋል ብዙ ሰው የሚያቆመው ሁለተኛው ሌቭል ላይ አንዱ ነኝ ቅድም ደግሞ እንዳልነው የሆነ ታግተህ ስለሰራ ብቻ ይሳካላል ማለት አይደለም ላይክ የሆነ የምትወጣበት ታይምንም ደግሞ መወሰን አለ የሆነ አንዳንድ እንትኖች አሉ በቃ ይሄ የማያዋጣ ላይክ አንተንም ይዞ ወደ ታች እየወረደ እንደሆነ በቃ ይሄ ነገር ግን አሁን እኔ ቦታዎች ያስፈልጋል ሰልፍ ዲቨሎፕመንት ምናምን መጽሐፎችን ማንበብ ያለው ምናምን ይሄ የሀብት ነገር
ከዓለማዊ ነገር ጋር ከአንተ ጥንካሬ ጋር ብቻ ይገናኛል ብለህ ታስባለህ? የሆነ ስፒሪቹዋል ነገር አያስፈልገውም ማለት በጣም ብዙ ነገሮች አይቻለሁ እና እኔ እዚህም ሆኜ ምናምን ብቻዬንም ስኖር መርጌታ ጋር ምናምን መሄድ ነው ሀሳብ አንተ? ሳይሆን መርጌታ ጋር ሳይሆን መርጌታ ጋር ሳይሆን ቶሎ አስረዳለህ። እዚህ ጋር ከእነሱ ጋር ነው የምሰማው። የምሬ ነው። ስፒሪቹዋል ነገር ምናምን አያስፈልገውም። ከአምላክ ጋር መቀራረብ ምናምን ለምን መሰለህ በጣም ሀብታሞች ጋር ምናምን በስራም ተገናኝቻለሁ ምናምን ቢሆንስ ሀብታሞች ጠንቋይ ናቸው ምናምን የሚለው የተመታ ሀሳብ ነው። ብዙ ሰው አሁን ገብቶታል መሰለኝ እሱ። ከሱ በላይ ደግሞ ብዙ ያዩዋቸው ሀብታሞች ስፒሪቹዋል ነገር ላይ በጣም ጥሩ ናቸው፣ በየትኛውም ሃይማኖት ብትሄድ ማለት ነው። እና እሱኛው ነገር አይወስነውም ብለህ ታስባለህ? እንዴት ነው መሰለህ እኔ ምናምን አለሁ የማምነው ነገር ምንድን ነው ገንዘብ የመጀመሪያ ፕራዮሪቲ ካደረግከው ወይም ሰክሰስ የሚባለውን ነገር የመጀመሪያ ፕራዮሪቲ ካደረግከው አትደርስም፣ በጭራሽ አትደርስም። ለምን መሰለህ ዓለማችን እንግዲህ ሴት የተደረገችው ፈጣሪም ሴት ያደረጋት ቼስ የምታደርገው ነገር ሁሉ እያባረርከው ነው። ሰው ነህ፣ ይጨምራል ፍላጎት። የትኛውም ሀብታም ጠይቀው መጀመሪያ በቃ ቢዝነሱ ተሳክቶለት መኪና መግዛት አለብኝ። ያን መኪና ገዝቶት ከሳምንት በኋላ ሌላ መኪና ያምረዋል፣ ሌላ ቤት ያምረዋል፣ ሌላ እንትን ያምረዋል። አሁን ቲክቶክ ላይ እንዳለ ሂድ በቃ ኢንፍሉዌንስ የሚያደርጉ ሰዎች ነው። ሰሞኑን እንትና ራሱ ለቋል እንደዚህ አይነት ቪዲዮ። ማነው ሶፎኒያስ እንትን ነው ሁሌ ያምራል አይነት ነገር ነው። ፖይንቱ እሱ ነው። ላይክ የሚያልቅ ነገር ስለሆነ ሀብት በቃ የሆነ ጣራ ላይ ትደርሳለህ፣ ይቆማል። እድሜ የሚሆነ ጣራ ላይ ደርሶ ይቆማል። ግን ፖይንቱ ምንድን ነው? ይሄ ሰክሰስ የምትለውን ነገር ስታሳድድ ሁለተኛ ወር ሶስተኛ ነው መሆን ያለበት። መቅደም ያለበት የእግዚአብሔር ነገር ነው። ከዚ ፋሚሊ ነገር አለ። ከዛ በኋላ ምናልባት ሰክሰስ ሊሆን ይችላል። ራስህንም እንትን ማለት አለ። ያ ኤነርጂ የሚስበው ነገር አለ። አስተውለህ ከሆነ አንዳንድ ሰው ድንገት ብዙ ነገር የሚሆንለት ነገር አለ ሳይፈልገው ምናምን ነገር ራሱ ላይ ፎከስ። ፐርሰናል ዴቨሎፕመንት በአብዛኛው ራሳችሁ ላይ ፎከስ አድርጉ የሚባለው ለምንድነው? አንተ አሁን 100,000 ብር እየተከፈለ በወር መስራት ብትፈልግ 100,000 የሚከፍልህን ሰው አይደለም እየዞርክ 100,000 ክፈሉኝ የምትለው። 100,000 የሚከፈለው ሰው ምን አይነት ሰው ነው ብለህ ያንን ሰው መሆን ነው። ተረዳኛ። ስኪል ሌቭል ዋይዝ ሊሆን ይችላል፣ ኮሚኒኬሽን ዋይዝ ሊሆን ይችላል፣ ምናልባት ደግሞ ከሪር ዋይዝ ሊሆን ይችላል። ያለውበት ኢንዱስትሪ ያን ያህል እንትን ላይከፈልበት ይችላል ምናምን ነገር። ሊስትሮ ሆኜ 100,000 ብር ይከፈለኝ ማለት አልችልም። ልሰራ እችላለሁ ራሴ ቦታዎች እንትን ብዬ አሪፍ ቦታዎች ምናምን እንትን ብዬ አስፍቼ ቡዜን ምናምን በጣም ለግዠሪየስ አይነት ቦታ አድርጌው ምናምን ነገር ላገኝ ይችላሉ። ግን እንደ ተቀጣሪ ምናምን እያሰብኩኝ 100,000 ብር ለመከፈል ወይ ምናልባት ሪሞት የሆኑ ውጭ ሀገር የሚከፈሉ ስራዎች ሊሆኑ ይችላሉ። $500-600 ለእነሱ ቀላል ነው፣ እኛ ጋር ሲመጣ ግን ብዙ ነው። ተረዳኝ። እንደዚህ አይነት ሲቹዌሽኖች ሊኖሩ ይችላሉ። አንተ ታስባለህ 100,000 ብር የሚከፈለው ሰው ምን አይነት ኢንቫይሮንመንት ላይ ነው ያለው፣ ምን አይነት ማንነት ነው ያለው፣ ምን አይነት ስኪል ነው ያለው። ያን ሰውዬ ስትሆነው ኢቭን ከ100,000 ልታልፍ ትችላለህ። ፐርሰናል ዴቨሎፕመንት መጽሐፎች የሚናገሩት ይህንን። ከፈጣሪ ጋር ደግሞ ያልከው ነገር ምንድነው? አንድ ፈጣሪ ያለው ሰው ውስጡ ሰላም አለው። ውስጡ ሰላም የሌለው ሰው ደግሞ ገንዘብ በለው፣ ሪሌሽን በለው፣ ቤተሰብ በለው፣ ኤኒቲንግ እጁ ላይ ሲገባ ይበተናል። ምክንያቱም ሰላም የለህማ። ሰላምን ለማግኘት ትጠቀምበታለህ። ያንን ገንዘብ ካለህ የሆነ ሰላም እንዲሰማ ለማለት አንዴ የሆነ ሀገር ስትሄድ፣ አንዴ የሆነ ነገር ስትገዛ፣ አንዴ የሆነ ነገር ስትበትነዋል። የመጀመሪያው ነገር ውስጥ ሰላም መሆን አለበት። ከፈጣሪ ጋር ከእግዚአብሔር ጋር ሰላም መሆን አለበት። እሱ ጋር ሰላም ስትሆን አንድ እሱም አእምሮ ይባርክልሃል። በዚህ አስተውለህ ከሆነ እስራኤላውያን በጣም ስማርት የሆኑበት ምክንያት ለምንድን ነው? አሁን ናሳ ብትሄድ ምናምን ነገር ኦልሞስት ብዙ ፐርሰንቴጆች ጂዊሽ ናቸው። የሆነ ጥያቄ አለ። ቃል ኪዳን ስላላቸው ብዬ ነው የማምነው። ከእግዚአብሔር ጋር ቃል ኪዳን አላቸው። በጣም ስማርት ናቸው። ብዙ ነገር ላይ ታገኛቸዋለህ። እና ደግሞ አሁን ላይ ደግሞ በጣም እንትን እያለ የመጣ በጣም ገንዘብ ያለው ሰው ወደ ፈጣሪ ተመልከት ምናምን እያለ ነው። ምክንያቱም አንድ ደርሶበት አይቶታል እንደማያዋጣ። ሄደ ገንዘቡ ምንም ፖይንት የለውም እና ያ ነገር አለ።
እኔ ማምነው ያንን ነው። ፈጣሪ መሪጌታ ከምናምን እኔ በደንብ አየው እና እኔ ደግሞ ሳይ ብዙ ሀብታ ድሮ እየተባልክ የምታደርገው የሆነ ሰው ሀብታም ሲሆን እንደዚህ አድርጎ ነው ምናምን ይባላል። ግን ስታይ ደግሞ ልክ እንትን አይደለም ያላቸው ኢቭን እኔ በቃ አሁን በሙስሊሙ ስነግርህ ጀስት በቃ ብዙዎቹ በቃ ከአምላካቸው ጋር ያላቸው ግንኙነት ምናምን በጣም የሚያስቀና አይነት ነገር ነው እና እንደውም በሀብታሙ ይበሳል ነገር ነው። ልክ አንድ ደግሞ እንትን ያልኩት ያስተዋልኩት ነገር ስለ ሶሻል ሚዲያ ምናምን ስታነሳ አሁን ላይ ጀስት የተመረጠ ህይወት ነው ሶሻል ሚዲያ ላይ ፖስት የሚደረገው። ቅድም እንዳልከው በጣም ብዙ ሰው ጀስት ያንን ላይፍ ሶሻል ሚዲያ ላይ እያየ በፐርሰንት ላላስታውሰው ይችላለሁ ግን አልፏል እና ብዙ ሰው የሆነ ሰው እኔ እንደዚህ አይደለሁም እንደዚህ ሰው አይደለሁም እያለ ራሱን እያጠፋ ነው። የምሬ ነው። በቅርብ ነው ያነበብኩት እሱን ሪሰርች እና እሱን እንዴት ታየዋለህ? ማለት እኔ ከጭንቅላቴ በላይ የሆነብኝ ሶሻል ሚዲያ ላይ አይተህ ኖሮ ደግሞ ሶሻል ሚዲያ ላይ ሰዎች እንደዚህ ያሉ ምናምን ብለው በሶሻል ሚዲያ ራሳቸው የሚያጠፉ ሰዎች በጣም እየበዙ ነው። ያው እንዳልኩ የቅድሙ ፖይንት ላይ ነው። ገንዘብና ሰክሰስን የህይወት ጎል ካደረግከው የመጀመሪያ ፕራዮሪቲ ካደረግከው በቃ ወደዚህ ላይፍ ነው የምትሄደው። ምክንያቱም እኔ ምናምን አለ መሰለኝ አሁን ወደ ሃይማኖት ውስጥ ምናምን ነገር ሳልገባ ጀስት ጀነራሊ ማምነው ነገር ለመናገር ያክል እያንዳንዱ ሰው ውስጥ ልብህ ውስጥ የእግዚአብሔርን ቅርጽ የያዘ ባዶ ቦታ አለ። ይህንን ማምነው ያንን ባዶ ቦታ በምንም ነገር ለመሙላት ስትሞክር ያንን ቦታ አይዞ ያንን ቦታ መሙላት የሚችለው እግዚአብሔር ብቻ ነው። ተረዳይ? በሞር በገንዘብ በሞር በሰክሰስ ዘሞር በሪሌሽንሺፖች በዘሞር በሴክሹዋል ሪሌሽን ምናምና ልትሞላው ስትሞክር ያ ነገር እየሰፋ ባዶነት እየተሰማ ነው የምትመጣው። ሰዓት ላይ ባዶ ትሆናል። የሆነ ሾርት ሙቪ አለ ዘሆል የሚባል ምናልባት ካያችሁት ሬኮሜንድ ያደርጋችኋል። ዩቲዩብ ላይ ያለ ዘሆል የሚባል እና እንዴት ነው የሚያሳየው? ወድቋል ነገር ነው ልጁ ሞቷል አይነት ነገር ነው እና ልቡ ላይ በቃ ትልቅ ቀዳዳ አለ እና ራሱን ነው የሚመለከተው። ሰው እንደ መንፈስ ነገር ሆኖ ራሱን ነው የሚመለከተው እና ሁሉንም ነገር እያመጣ ገንዘብ ይጨምራል። ከዛ እንትን ፎቶ የቤተሰብ ፎቶ ምናምን ይጨምራል። ይበልጥ ይሰፋበታል ቀዳዳው ምናምን ነገር ያለ ይሄዳል። ከዛ እንደዚህ ባስኬትቦል ምናምን እንደዚህ ጌሞች ምናምን በቃ ይሄ አለ አይደለ ኖርማል ላይፍ ላይ ምናምን ይከታል ምናምን ጭራሽ እንትን ማለት አልቻለም። መጨረሻ ላይ ግን በቃ የሆነ መስቀል አንስተው ሲከትበት ይደፈራል፣ ይነቃል። ይህ ሲምቦሊዝሙ እንዴት ነው? እግዚአብሔር በህይወት ውስጥ ከሌለ ያንን ባዶ ቦታ እንትን ሊል አይችልም፣ ሊሞላ አይችልም። ምክንያቱም በስተመጨረሻ እኛ የተሰራ ነው ህብረት ለማድረግ ነው። ባይብልን ስትመለከት እንዴት ነው ከኔ ጋር ህብረት ያደርግ ዘንድ በአምሳላችን አለ እንፍጠር ብለው ነው የተማከሩት። ጓንትና እጅ ብቻቸውን ሲሆኑ ጓንቱ ፐርፐዝ እንደሌለው ሁሉ ጓንቱ እጅ ካልገባበት ፐርፐዝ የለውም፣ ዝም ብሎ ነው የሚቀመጠው። ያንን እጅ ካላስገባ ያንን እንትን ህይወት ውስጥ ካላስገባ ምንም ያህል ሀብታም ልትሆን ትችላለህ፣ ምንም ያህል በየሀገሩ የዞር አንቱ የምትባል ሰው ልትሆን ትችላለህ። ግን ማታ ቤት ብቻህን ቁጭ ስትል ስልክን ስትከፍት እኔ ብለህ ያሰብከው እኔ ማለት ሰክሰስፉል የኢትዮጵያ አንደኛ ሀብታም ምናምን ብለህ አስበህ ከሆነ የሆነ ሰው ከአንተ በላይ ገንዘብ ሰርቶ ፖስት ሲያደርግ አለቀ። እዛ ጋር ያንተ አይደንቲቲ አለ። ልክ ነህ። ግን ጀስት ስፒሪቹዋል ነገር ውስጥ እንኳን ሳትገባ ምን ይመስለኛል መሰለህ የሆነ ሰው ራሱን ያሳደገበት መጠን ይለየዋል ማለት ነው። እንዴት ነው በጣም ብዙ ሀስል እኮ ያየ ሰው ትንሽ እያስል ይቺ ምን አላት ብሎ ነው የሚያሳልፈው። ግን ራስህን ትንሽ እንኳን የማታሳድግ ከሆነ ትንሿ ችግር ትልቅ ሆና ትታያለች። እና ለዛም ይመስለኛል እኔ ቱ ቢ ኦነስት እንደዚህ በትንሽ ነገሮች ራሳቸውን የሚያጠፉ ሰዎች መጀመሪያም ራሳቸው ላይ አልሰሩም ብዬ ነው ማስበው። ማለት የሆነ ሰው ሶሻል ሚዲያ ላይ አወራብኝ ብለህ ራስህን ካጠፋ ምንድነው? ቆይ ራስህን አጠፋ ካጠፋህ በኋላ ሰውየው እንዲጸጸት ነው ወይ ፀሐይ መግባቷ እንድታቆም ነው? የምሬን እኮ ነው። እኔ ግራ ነው የሚገባኝና እንዴት ነው መሰለህ ያው ጃጅ ማረው እንኳን ይከብዳል። ግን ምንድነው መሰለህ እነዛ ሰዎች ያሉበትን ሲቹዌሽን አናውቅም አልኩ። ግን ራስህን ያሳድግበት መጠን በጣም ይወስነዋል። ለምን መሰለህ እኔ ይህን የምልህ
ሁሉም ሰው ራሱን ይወዳል አይደል? ጀስት እኔ ራሴን ምን ያህል ደግሞ እንዳውቃለሁ እና የሆነ ሰው አወራብኝ ወር ደግሞ የሆነ ሰው እንደዛ ነው የሚኖረው እና እኔ ህይወት የለኝም ብለህ እንደዚህ የምትወደውን ህይወት ታጠፋለህ? ካገናኘኸው ቅድም እንዳልኩ አይደንቲቲን ከዛ ነገር ጋር ካገናኘኸው እንትን ይላል ይጋጭብሃል። አሁን እነዛ ላይክ ሱሳይዳል የሆኑ ሰዎች አሁን ራሳቸውን የሚያጠፉ በተለይ በሶሻል ሚዲያ ምክንያት ምናምን የሚያጠፉ ሰዎች ላይክ ኦልሞስት ወደ 80% ነው የሚለው ስተዲው ይሄ የበርደንነት ስሜት አለ አይደለ? ሸክም እንደሆኑ ሶሳይቲ ላይ ሸክም እንደሆኑ፣ ቤተሰብ ላይ ሸክም እንደሆኑ፣ ጓደኞቻቸው ላይ ሸክም እንደሆኑ እና ራሳቸውን የሚያጠፉት ለራሳቸው ሳይሆን ሌላ ሰው እንዲጸጸት ሳይሆን እንዲጸጸት ራሱ አይደለም። በቃ አሁን ለምሳሌ አንተ የኔ አባት ነህ ብለን ብናስብ እና እኔ ስራ ባይኖረኝ ቤት እንትን ብል ሶሻል ሚዲያ ላይ የሰው ልጅ ሚሊዮነር ሆኖ ለአባቱና ለእናቱ መኪና ሲገዛ ሳይና ምንድነው ይመጣል? እኔ ሸክም ነኝ፣ እኔ አባቴ ላይ እንትን ብዬ ነው ያለሁት፣ ተዘፍዝፌ ነው ያለሁት፣ እያስቸገርኩት ነው፣ ስለዚህ ብሞት ይሻላል፣ አባቴ ከሚቸገር እኔ ብሞት ይሻላል አይነት እንትን ውስጥ ናቸው። ያ ስታዲው የሚያሳየው ያ ነው። ይሄ ነገር አሁን እኔ ብሞት አንድ ስለ እኔ የሚጨነቁ ሰዎች ሰላም ይሰማቸዋል፣ ሁለት ደግሞ ማስጨንቀው ግን እኔ ጀስት እንደዚህ እንኳን ቢሆን ሜቢ የሆነ ነገሮች ሊወሳሰቡብህ ምናምን ይችላሉ እኮ። ይሄ የህይወት አጋጣሚ ነው። ጀስት ህይወት ዓለም ላይ ስትኖር የፈለገ ሀብታም ብትሆን የፈለገ እውቀት ያለህ ሰው ብትሆን ዓለም በቃ ኖርማል ነው ተደላልሏል ብለህ አትኖርም። ግን በምንም መንገድ የሆነ የአይምሮ ህመም ችግር ምናምን ከሌለብህ ጀጅመንታል ለመሆንም ሳይሆን ተቀባይነት ያለው ነገር አይመስለኝም ራስን ማጥፋት። እኔ ይህን የምለው እንዳልኩ ነው፣ ጀጅመንታል ለመሆን ምናምን ሳይሆን ሰው ራሱን ምን ያህል እንደሚወድ ታውቃለህ። እንዴት የሆነ ሰው ሰርቦኛል ብሎ ራሱን ያጠፋል? እኔ በቃ ሊመጣ የማይችል ነገር ነው። እኔ ደግሞ እያልኩ ያለሁት ያው እንዴት ነው እሺ ቆይ የሆነ ሰው እንትን አለው አይደል? ፕሮግሬስ አለው ሁሉም ነገር አይደል? ምናልባት ያ ቴክስት ወይም ደግሞ ያ ኮሜንት የመጨረሻው እንትን ሊሆን ይችላል፣ እንጨቱን የሰበረው የመጨረሻው እንትን ምን ይባላል በእንግሊዝኛው the straw that broke the camel's back ይባላል። እና ይሄ እንትን ላይ ግመል ላይ ጭድ ይጫናል፣ ይጭናሉ ብዙ ነገር ይጭናል። በዛ አንድ በቃ የሆነች ዘለላ ሲያስቀምጡ ጀርባው ተሰበረ። ያቺ አይደለችም የሰበረችው፣ የዛ ሁሉ አንድ ላይ እንትን ያለ። ምናልባት አሁን ያ ሰው ቤተሰቡ አትረባም ብሎት ሊሆን ይችላል፣ ምናልባት በስራ ምናምን ተባሮ ሊሆን ይችላል ምናምን ነገር ያ ሁሉ ተደራርበው የመጨረሻ እንትን ላይ ያ ኮሜንት ሲገባ እንደውም በቃ አይነት ነገር ያ ልክ ነው ነገር በእንደሱም ቢሆን እኔ ጀስት አያሳምነኛል ብዬ እንትን አይ ለማሳመን ምናምን ሳይሆን እንዴት ነው መሰለህ ሁሉም ሰው የራሱ ችግር አለበት። ያ እንደ ኦፕሽን መያዝ የለበትም። እኔ ማማ ጭራሽ እንደ ኦፕሽን መያዝ የለበትም። ለምን መሰለህ እያንዳንዱ ነገር ያልፋል። በቃ ህይወት እንደዚህ ነው። አሁን ትቸገራለህ፣ የሆነ ሰዓት ልትደሰት ትችላለህ፣ እንደገና ሊቸግርህ ይችላል። እዚህ ዓለም ላይ ካለፍክ በኋላ እሱ የሚገባና ካለፍክ በኋላ ነው። ግን ካለፍክ በኋላ እኔ እንጃ ያን ያህል እንትን የሆነ ነገር አይመስለኝም። እኔ እንዳልኩ ነው ደግሞ ራስን አለማሳደግ ነው። ጀስት ኮንቲኒየስሊ ራስን እያሳደግክ በመጣ ቁጥር እነኚህ ነገሮች የሚያጋጥሙ ነገሮች እንደሆኑ ትረዳለህ። እና ሶሻል ሚዲያ ላይ ወጣ ሰው ደግሞ ምን ማሰብ አለበት ብዬ አስባለሁ። እኔ ጀስት የሆነ ሰው ሲያወራ የሰማሁት ጀስት ወፍጮ ቤት የገባ ሰው ዱቄት ሳይነካኝ አልወጣም አይልም አይደለ? ሶሻል ሚዲያም እንደዛው ነው። የሆኑ ኮመንቶች ይኖራሉ ምናምን ጭብጥ የላችሁም እንዳለን አይነት ሰው ሊኖር ይችላል። ይጫውታም እና መሰደብ ምና ያለ ነው። በቃ መቻል ነው ያልፋል። ስድቡም የሆነ ሰዓት እኮ ረስተኸው እንትን ልትል ትችላለህ። አንተ ሞትክ ነገሮች አበቁ ነው። ፀሐይም ትወጣለች ጠዋት፣ ሰዎች ወደ ስራቸው ይሄዳሉ ከአንድ ሳምንት በኋላ ምናምን እና በምንም መንገድ እኔ ራስን ማጥፋት የሆነ ነገር መፍትሄ ይሆናል ብዬ አላስብም። ኢንኬዝ በቃ የአእምሮ ችግር ሆኖ ራስን ሳታቀርተህ ልታደርገው ትችላለህ እንጂ ራስህን እያወቅህ እንዴት ነው? ከባድ ነው ብቻ። አይ ግን እንዴት ነው እንደዚህ ሲቹዌሽን ላይ ያለ ሰው ማለት ምን ነገር ብትለው ሰው እንግዲህ ፊልም ያደረገው ነው ፊልም ያደረገው ያን ነገር መቀየር የሚችለው በጊዜና በጥረት ነው።
ያ ነገር ደግሞ የሚመጣው ላይክ አንድ ኮሚኒቲ ያስፈልጋል፣ ሁለት ቅድም እንዳልነው እግዚአብሔር ላይ መደገፍ ያስፈልጋል ምናምን ነገር አትሊስት የሆነ ከአንተ በላይ የሆነ አንድ አካል እንዳለ ማመኑ ራስን ማሳደግ አለብህ ያልኩ ለዛ ነው። ጀስት የሆነ ትንሽዬ ነገር የዓለም መጨረሻ የሚመስለው ሰው አለ። የዓለም መጨረሻ ሆኖ ሳይሆን የእሱ ጭንቅላት መጨረሻ ማሰብ የሚችለው እዛች ድረስ ነው፣ እዚች ድረስ ነው። ከዚህ ካለፍኩ ሞት ነው ያለው ብሎ ስለሚያስብ ነው። እና እንደውም ሰው እኮ እንደዚህ አይነት ቦታ ላይ ይደርሳል። አንተም ራሱ ልደርስ እችላለሁ ጀስት እኔ አሳድጌ ጨርሻለሁ አልልም፣ ግን አንድ ነገሮች ደግሞ እንደሚያልፉ ከተረዳህ ያን ያህል እኔ ለምን መሰለህ አሁን ባለሁበት እንትን ላይ ነፍስ እንዴት እንደምትወድ ታውቃለህ። እና እንደዚህ የምትወደውን ነፍስን የሆነ ችግር መጥቶብኛል ምናምን ምክንያቶች ሊኖሩ ይችላሉ። ጀስት ይሆኑ በቃ ከባበር ምክንያቶች ሊኖሩ ይችላሉ። ግን በትንሽ በተራ በሶሻል ሚዲያ ምናምን ነገር ደግሞ ይቆጫል። ደግሞ የሚሞቱ ሰዎች ወጣቶች ናቸው እና ይቆጫል። የምሬ ነው ማለት እንዴት ቢያስበው ነው ብለህ ስለምታስብ ነው እንጂ ለመውቀስ ምናምን አይደለም። እንደዛ አስቤ ነው እኔ የሶሻል ሚዲያ እንትን እሱ ነው ቅድም ያልኩ ጥሩም ነገሩም መጥፎም ነገሩም በጣም ኮኔክትድ መሆኑ ነው። ላይክ እንደ ሳይንቲስቶች እንደሚናገሩት የአንድ ሰው ሰርክል ላይክ ማክሲመም 150 ሰው ነው መሆን ያለበት ነው የሚባለው ጀነራሊ ማለት ነው። በቃ ይሄ እንደውም መታወቅ ምናምን ነገር ብቻ ሳይሆን ላይክ እንዴ በቃ ፍጹም በቃ በህይወት ውስጥ ላይክ ሊኖር የሚገባው 150 ሰው ላይክ በቃ በስራ የምታውቀው ሰው በቃ እንደዚህ ሚት ልታደርገው የምትችለው ማለት ነው። ድሮ ሶሻል ሚዲያ ምናምን ባልነበረ ጊዜ እንደዚህ እንትን ባልነበረ ጊዜ እንደዛ ሰፈር ውስጥ የምታውቀው ሰው የምታውቀው ስራ ቦታ የሆነ 150 ሰው ታውቃለህ፣ ሰፈር ውስጥ የሆነ 150 ሰው ታውቃለህ፣ በቤተሰብ የሆነ 150 ሰው ታውቃለህ። አለቀ ጨርሳል። እና አንተ ራስን የምታነጻጽረው ቤተሰብ አንተን የሚያነጻጽረው ከነዛ ሰዎች አንጻር አሁን ሶሻል ሚዲያ መጣና ምን አደረገ ከቢሊየን ሰዎች ጋር አገናኘ። እኔ ይሄ ኢቨን አንድሮሜዳ ከሚባለው ፕሮግራም ከመጣ በኋላ ራሱ እንዴት እንደምበሳጭ ነው ሶሻል ሚዲያ ልጆቹ አልገባ ፋዘር ነው በቃ የሚያየው እኛም ፋዘር ነው የሚያየው እሱን ፕሮግራም ያዞርና አይተኸዋል 8 ዓመቱ ነው እሱ ህዋ ምናምን ይላል አንተ እዚህ ውሃ ጠጣ ብላ ብቻ ፋዘር ያመጣል ዋው ያሳያል ሆነ እኔ ማየት አልፈልግም። ሲጀምር ልጅ ሆኖ ሲያድግ ነው እንጂ አብቴኝ እናት እንትን ነው በቃ ይሄ ሲሊንጉን ከፍ ያደርጋል። አሁን ሚሊዮነር መሆን አለብኝ ብለህ ታስባለህ አንተ አሁን አዲስ ታይም እኔ አዎ ለምን እንደዛ የምታስበው በ19 በ18 ምናምን ሚሊዮነር የሆኑ ሰዎች እንትን አቨሬጅ ግን ዓለም ላይ ስታይ ማለት ነው አቨሬጅ ሚሊዮነር የሚሆኑ ስንት ዓመቱ ላይ ነው ታውቃለህ? 47 ዓመቱ ላይ አቨሬጅ ማለት ነው። አቨሬጅ ስል እንዴት ነው ይሄ ታግሎ ተቸግሮ ምናምን ሳይሆን ኤቭሪቲንግ በታቀደበት ፕሮሰስ በታቀደበት በመልካም በሚባለው መንገድ ሄዶ 47 ዓመቱ ላይ ነው ሚሊዮነር የሚሆነው። ሚሊዮነር ከሆንክ በኋላ የማስተዳደር አቅም ያኛውን ነገር የመጣውን ነገር አይከብድህም። ቱ ቢ ኦነስት አሁን ላይ በጣም ኦርዝና ሊመጣ ይችላል ቀድሞ ኦር ደግሞ ገንዘብ ማምጣቱ አይደለም የሚከብደው ጀስት ያንን ነገር እንዴት ላቆየው የሚለው ነው። ጀስት ኤክስፒሪየንስ የሚጠቅምህ ለዛ ነው። ጀስት ፕሮሰስ በፕሮሰስ ያመጣው ነገር የሆነ ሰዓት ላይ ማስተዳደሩ አይከብድህም። ኢቭን ጠፋ ቢባል ራሱ ጀስት ያኛውን ፕሮሰስ ስለምታውቀው ያን በትንሽ ጊዜ ማምጣት ትችላለህ የደረስክበት ቦታ ላይ ነው። ያንን ሰው ስለሆንኩ ማምጣት ትችላለህ። ግን በቃ እንዴት ነው ይሄ ችኮላው ይሄ አዲስ ታይም እዚህ ስፍራ ላይ መሆን አልነበረብኝም የሚሉት ሀሳቦች እኔ ሰፖርት አላረጋቸው። እኔ ጋር አሉ ባይዘ እነሱ ጥያቄዎች አሁን በዚህ እድሜ እኔ እዚህ ባለውበት ሁኔታ መሆን ነበረብኝ ብዬ አላስብም። ግን ያንን ራሱ ያመጣው ሶሻል ሚዲያ ላይ የምናየው ነገር እና ለራሳችን የሳልነው ኤክስፔክቴሽን ነው። ሰው በዚህ ሰዓት ይጠብቅብኛል የሆነ ቤት ኖሮ ከተመረክ ገና 2 ዓመት ነው መኪናና ቤት ሊኖር ይገባል ብለህ ታስባለህ። ገና እኮ ተመረቀ ስትወጣ እኮ 8,000 ብር ነው የሚከፍለው። 6,000 ብር ሊለኝ ይችላል መገና 22 እኔ በጣም ነው የሚገርም ማለት መጀመሪያ እንትን ልል ስል ጠርተውኝ ምናምን አፕላይ አድርጌ ጠሩኝ ምናምን ነገርና ፖርትፎሊዮ ምናምን ነበረን እኛ
ከዛ ፖርትፎሊዮን ኤክስፕሌን አድርግ ምናምን ተባልኩኝ። ግልጽ ነገር ነው አንተ የሰራኸውን ነገር አሳየን ነው ነገር። ፖርትፎሊዮን ከፈትኩኝ። እንግዲህ እዚህ ፕሮጀክት ላይ እንደዚህ ነው የሰራሁት፣ እዚህ ፕሮጀክት ላይ እንደዚህ ነው የሰራሁት፣ እንደዚህ ነው የሰራሁት፣ እንደዚህ ነው የሰራሁት ኤክስፕሌን አደረኩኝ። ወደ ኦልሞስት ወደ 30 ደቂቃ ምናምን ፕሬዘንት አደረኩላቸው። ኦኬ አሪፍ ነው ምናምን ነገር አለች። ደሞዝ ኔት 5,000 ብር ነው አለች። ሳቅ ያመለጠኝ አልቻልኩም። እኔ ደግሞ ፊቴ እንዳልኩ ምን ነው አነሰ እንዲያዝ አረ በዛ አትጎድም አልኳቸው። እዛ ሰዓት በቃ ወጣ አለች። እንደማለመደስ ገብቶኝ አትጎድም አልኳቸው። ያው ትንሽ ያንሳል ግን ከ3 ወር የእይታ ጊዜ በኋላ እንጨምራለን። ምን ያህል ትጨምራላችሁ አልኳት። ከ3 ወር በኋላ 8,000 ብር ይሆናል አለች። ኦኬ አልኩኝ። አመሰግናለሁ። ቀኝ ይዤ ወጣሁ። ዚስ ኢዝ ዘ ከረንት የቅጥር እንትን የምናየው ማለት ነው። ጁኒየር ሆነ እንትን ስትል በቃ ሁሉ ነገር ታይም ይወስዳል። ምናልባት አዲስ ኢንዱስትሪዎቹ ላይ ስትገባ በጣም ኤክስፐርቲዝ ኖሮ ወይ ደግሞ ለየት ያለ ነገር ፈጥረ ድንገት እንትን ልትል ትችላለህ። ግን ሁሉም ነገር ፕሮሰስ አለው። ሰው አሁን እየተረዳው ያለው ያልሆነው ነገር ይሄ ነው። በቃ ፕሮሰስ አለው። ዘሎ እዛ 9 ዓመት የሰራው ሰውዬ የሚዝናናውን ህይወት ላይ መድረስ ይፈልጋል። በ3 ወር ቲክቶክ ላይ 10,000 ሰው ምናምን 100,000 ሰው ምናምን ያለቀቀውን ቪዲዮ ስላየ ብቻ በጣም ፌመስ የሆንክ ይመስላል። ኖበዲ ኬርስ ባይዘ ማለት አንተ እንደምታስበው ስለ ራስ እንደምታስበው ሌላ ሰው ስለአንተ አያስብም። ምንም ኬር የለውም። በተለይ ቲክቶክ አሁን ሴሌብሪቲ የሚለውን ነገር ቅልል አድርጎታል። አሁን እኛ በፊልም የምናውቃቸው አሁን ሰራዊት ፍቅሬ ምናምን ትላለህ የምታያቸው ፊልም ላይ ብቻ ስለነበረ ነው። አሁን ቲክቶክ ላይ ሲሯሯጥ ታያለህ። መንገድ ላይ ስታገኘው ምናምን ኖርማል ሰው ነው። ሊያው ዛትማችን እንትን አይልም። ለእነሱ ሊጠቀማቸው ይችላል። ፐርሰናል ብራንዱ ምናምን ደግሞ እንዳልከው ነው። እኔ ቱቢሆነስት እንደዚህ አይነት ነገር ሲነሳ መጀመሪያ እንትን ብለው ጀነራሎች ምናምን ካየህ ጀነራል ማዕረግ ላይ የሚደርሰው ሰው 60-70 ምናምን ዓመት ያ ዝም ብሎ አይደለም የሚመጣው። ጀስት ለጀነራልነቱ የሆነ ፕሮሰስ አልፏል ማለት የሰው ነፍስ ነው እዛ ጋ ማለት ሲያወጋ ምናምን ስለሚል ነው ጀነራል ላይ ለመድረስ እነኛን ታይሞች የሚያልፈው። ሩኒ ነው ምናምን የሚለው አባባል አለ። ጀስት ሰዎች አንድን ነገር ቶሎ ለማግኘት ሲጥሩ ያላቸውንም ነገር ነው የሚያጡት መጀመሪያ ይላል። እና ጀስት እንዳልኩ ነው። ለምሳሌ ዝና ቶሎ ለማግኘት ስትል ቲክቶክ ላይ የማይሆን ነገር ነው የሚሰሩት ምናምን። ጀስት ፐርሰናሊቲ ያልሆነ ነገር በጣም የሚሰሩ ልጆች ታያለህ። እና ቅርብ ሆኖ ደግሞ የሚያውቀው ሰው ይሄ ልጅ እንደዚህ ነበር እንዲህ ምናምን ይላል። እሱም ልክ አይደለም። ጀስት አንዳንዴ ሊመጣ ይችላል ልፋትህ ምናምን። አሁን እንዳልኩ ነው ድሮ ለመማር 1 ዓመት 2 ዓመት የሚወስድብህን ነገር በ2 ወር ሊጨርስ ይችላል። አሁን ጀስት ብዙ ነገር አክሰሰብል ነው፣ ቶሎ ታገኛለህ ምናምን። ለፍተህ ልታመጣው ትችላለህ። ግን ታይም መውሰዱ ያን ያህል ክፉ ነገር አይደለም። የምር እዚህ የሚወራው ነገር እነዚህ ኢንትረስቲንግ መስሎ ከታያችሁ ሼር አድርጉ ለጓደኞቻችሁ። ኮሜንት የጻፉልንና ቀጣይ ስለምን እንድናወራ አንድ ጥያቄ ደግሞ አለን። እስቲ በ20ዎቹ ውስጥ ትልልቅ ሰዎች ካላችሁ ምናልባት ለእኛ የምትመክሩ ነገር ካለ በ20ዎቹ እድሜ ውስጥ ላለ ሰው ማድረግ ያለባቸው ነገሮች ብላችሁ የምታስቡት ነገር ካለ እስቲ ሼር አድርጉ። እንደሱ ካልን ዛሬ በጣም ብዙ አወራን። ሌሎች የምናወራባቸው ርዕሶች ነበሩ፣ ግን በዚህኛው ብዙ ስላወራን ቀጣይ ኤፒሶድ ተመልሰን እንመጣለን። ሰብስክራይብ እያደረጋችሁ ሼር እያደረጋ ኧረ ተው ወደ መለመል ገባ።